ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንደምንሰነበታችሁ። ዛሬም እንደተለመደው በአንድ አስተማሪ ቪዲዮ ተገናኝተናል። ዛሬ የምንመለከተው ጤና አዳም ወይም ደግሞ ሄልዝ አዳም የሚባለው የወንዶች መልቲቫይታሚን ወይም ደግሞ የተለያየ ብዙ የጤና ጥቅሞችን የሚሰጠውን ቅጠል የምነግራችሁ ይሆናል ማለት ነው። አጠቃላይ ሄልዝ አዳም ሲባል ወንድ ላይ የሚያጠነጥን ወይም ደግሞ ከፍተኛ ጥራት ያለው ቫይታሚን ማዕድን የያዘ እንደሆነ ማወቅ ያስፈልጋቸዋል። ስለዚህ በዛሬ ቪዲዮ ማንም ያልነገራችሁ ስለ ጤና አዳም ወይም ደግሞ ሄልዝ አዳም እጅግ አስገራሚ ድንቅ የጤና ጥቅሞችን በዝርዝርና በስፋት የምታውቁበት ቪዲዮ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜው መለቅላችሁ እንደዚህ አይነት አስተማሪ ቪዲዮዎችን ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በአንደኛ ደረጃ ጤና አዳምን ብትጠቀሙ የበሽታ መከላከል ስርዓታችሁን እጅግ የሚጨምረው ይሆናል። ከፍተኛ ጥራት ያለው መልቲ ቫይታሚን እንደያዘ ነግሬያችኋለሁ። ቫይታሚን ሲ፣ ቫይታሚን ዲ፣ ዚንክ ያሉ አስፈላጊ ቫይታሚኖችና ማዕድናትን የያዘ ስለሆነ እነዚህ ደግሞ አጠቃላይ የበሽታ መከላከል ስርዓታችሁን በከፍተኛ ሁኔታ የሚያጠነክረው ይሆናል። ሁለተኛ የልብ ጤናችሁን ለመደገፍ እጅግ የሚረዳችሁ ይሆናል። እንደ ቫይታሚን ኤ እና ኦሜጋ 3 ፋቲ አሲድ እና ማግኒዚየም ያሉ ብዙ ቫይታሚኖችና ማዕድናትን የያዘ ነው። አጠቃላይ ይህም የልብ ጤናችሁን ለማሻሻል ቋሚ የሆነ ቅጠል ያደርገዋል። እነዚህ ንጥረ ነገሮች ጤናማ ኮሌስትሮል መጠን እንዲኖራችሁና የደም ግፊትና አጠቃላይ የልብ ስራን ለመደገፍ እጅግ የሚያስችላችሁ ይሆናል። ሶስተኛ ጤናማ ቆዳ፣ ጸጉር፣ ጥፍር እንዲኖራችሁ ያበረታታል። ባዮቲን፣ ቫይታሚን ኢ፣ ቫይታሚን ኤ የቆዳ የጸጉር፣ የጥፍር ጤናን ለማሻሻል እጅግ የሚረዳችሁ ይሆናል። እነዚህ ቫይታሚኖች አጠቃላይ ወጣት ሆናችሁ እንድትታዩ ወጣትነታችሁን ለመጠበቅ እና ሴሉላር እድሳትን ለመደገፍ እጅግ አስተዋጽኦ ያደርጋሉ ማለት ነው። በመቀጠል የአንጎላችሁን ጤንነት ለመጠበቅ ይረዳችኋል። መልቲ ቫይታሚኖችን የያዘ ነው። ኦሜጋ 3 ፋቲ አሲድን ይዟል። አጠቃላይ ቫይታሚን ኤ ያሉ ንጥረ ነገሮችን የያዘ ስለሆነ እነዚህ ከተሻሻለ የአንጎል ተግባር፣ ትውስታ፣ ትኩረት ጋር ይገናኛሉ ማለት ነው። የአእምሮአችሁን ጤንነት ለመደገፍ እጅግ የሚረዳችሁ ይሆናል። የእውቀት ደረጃችሁን ለማሻሻል እና በአእምሮ ላይ የሚደርሱ ጉዳቶችን ለመከላከል የሚያስችላችሁ ይሆናል ማለት ነው። በመቀጠል ኃይል ይሰጣችኋል። አጠቃላይ ጤና አዳም ብትጠቀሙ ብዙ ኃይል ታገኛላችሁ ማለት ነው። ሄልዝ አዳም የተባለበት ምክንያት በዚህ ነው። ብዙ መልቲ ቫይታሚኖችን ይዟል ብያችኋለሁ። ኃይልን ለማበረታታት ይረዳችኋል። አስፈላጊ የሆነውን ቫይታሚን ቢ12፣ ቫይታሚን ቢ6 እና ፎሌት ያሉ ቫይታሚኖችን ይይዛል። እነዚህ ቫይታሚኖች ደግሞ የምግብ ፍላጎትን ይጨምራሉ፣ ኃይልን ይሰጣችኋል። ወንዶች የበለጠ ጠንካራ ኃይል እንዲኖራችሁና የበለጠ ጠንካራ ኃይል እንዲኖራችሁ የሚያደርጉ ቫይታሚኖች እነዚህ ናቸው ማለት ነው። ሌላው ከዚህ ጋር ተያይዞ ስሜትን የመጨመር እድል ያበረታታል። ጭንቀትን ለመቀነስ ያስችላችኋል። አጠቃላይ ቫይታሚን ቢ እና ማግኒዚየም ስሜትን ለመቆጣጠርና የጭንቀት ምልክቶችን ለማስታገስ ይረዳችኋል። የጭንቀት መጠንን ለመቀነስ እንደሚረዱ ማወቅ ያስፈልጋችኋል ማለት ነው። ስሜታችሁ ዝቅ ያለ ከሆነ ከፍ ለማድረግ ጭንቀታችሁንም ለማጥፋት እጅግ የሚረዳችሁ ይሆናል። ስለዚህ ጤና አዳምን አዘውትራችሁ ብትጠቀሙት ብዙ የጤና ጥቅሞችን ታገኛላችሁ። በመቀጠል ጤና አዳምን ብትጠቀሙ ጤናማ የሆነ እይታ፣ የአይናችሁን ጤንነት ለመደገፍ ይረዳችኋል። ቫይታሚን ኤን ይዟል። ሉቲን የአይን ጤናን በመደገፍ ረገድ ትልቅ ሚና ይጫወታሉ። ጸረ ባክቴሪያ መድኃኒት ነው። ከእድሜ ጋር የተያያዘ የማኩላር መበስበስ አደጋን ለመቀነስ፣ የእይታ ጥራትን ለመጠበቅም እጅግ የሚያስችላችሁ ይሆናል ማለት ነው። ጤና አዳም ብትጠቀሙ አጠቃላይ የእይታችሁን ጤና ለመጠበቅ ይረዳችኋል። በመቀጠል የአጥንታችሁ ጤንነት ለማሻሻል ይረዳል። ጤና አዳም ካልሲየምን ይዟል። ቫይታሚን ዲ፣ ማግኒዚየም ጠንካራ አጥንትን ለመጠበቅ እጅግ አስፈላጊ ናቸው። እነዚህ ንጥረ ነገሮች የአጥንት መሳሳትን ለመከላከልና የአጥንትን ጥንካሬ ለመመለስ እጅግ ያስችላቸዋል። በተለይም ደግሞ ከእድሜ ጋር ተያይዞ ወይም ደግሞ በእድሜ የሚመጣ የአጥንት ችግር ካለ ይህንን ለመቅረፍ ይደግፋችኋል ማለት ነው። በእድሜ እየገፋችሁ ስትሄዱ የአጥንት በሽታ የመያዝ እድላችሁ ከፍተኛ ነው። ስለዚህ ጤና አዳም ብትጠቀሙ የአጥንት በሽታን ለመከላከል እጅግ የሚረዳችሁ ይሆናል።
በመቀጠል ለወንዶች የሚረዳው ጤና አዳም ቴስቶስትሮን ደረጃን ለመደገፍ ይረዳል። አጠቃላይ ለወንዶች ብዙ ጥቅም አለው ብያችኋለሁ። ሄልዝ አዳም ብዙ የጤና ጥቅሞችን ይሰጣችኋል። ቴስቶስትሮናችሁ ዝቅ ካለ ጤና አዳም ብትጠቀሙ ቴስቶስትሮናችሁ እጅግ ከፍ እንዲል ያደርገዋል። አጠቃላይ ቫይታሚን ዲን ይዟል ብያችኋለሁ። እነዚህ በተፈጥሮ ቴስቶስትሮን ምርት ይደግፋል። ጤናማ ቴስቶስትሮን ደግሞ ኃይልን ይጨምርላችኋል። በተለይም ደግሞ በግንኙነት ሰዓት ግንኙነት ባረጋችሁ ሰዓት ጤና አዳም ብትጠቀሙ አጠቃላይ ቴስቶስትሮን መጠናችሁን ያልጋ ላይ ግንኙነታችሁን በተሻለ መጠን ለማሻሻል ይረዳዋል። ለዚህ ነው ሄልዝ አዳም ተብሎ የሚጠራው ማለት ነው። በመቀጠል የጡንቻችሁን ጤና ለመጠበቅ ይረዳል። እንደ ማግኒዚየም፣ ቫይታሚን ዲ፣ ዚንክ ያሉ ቫይታሚኖች አጠቃላይ እነዚህ አሚኖ አሲዶች ጋር በጡንቻ ጥገና ላይ ብዙ ትልቅ ሚና ይጫወታሉ ማለት ነው። ጥሩ ማሟያ አካል ብቃት እንቅስቃሴ የምታደርጉ ሰዎች አጠቃላይ የጡንቻ እድገታችሁን ያበረታታል። ስለዚህ ጤና አዳም ብትጠቀሙ ጡንቻችሁን ጤና ለመጠበቅና የጡንቻችሁን ጉዳት ለመጠገን የሚረዳችሁ ይሆናል። በመቀጠል ደግሞ የምግብ መፈጨትን እጅግ የሚያቀላጥፍ ይሆናል። ጤና አዳምን ብትጠቀሙ ፋይበርና ኢንዛይሞችን ይዛሉ። እነዚህ ንጥረ ነገሮች ጤናማ አንጀት እንዲኖራችሁ ያደርጋል። የምግብ መፈጨትን ለማሻሻልና የሆድ ውስጥ እብጠትን ለመከላከል እጅግ የሚረዳችሁ ይሆናል። ከዚህ ጋር ተያይዞ የሆድ ድርቀት ያሉ ችግሮችንም የሚከላከል ይሆናል ማለት ነው። ስለዚህ ጤና አዳም አመጋገባችሁ ውስጥ ብታካትቱ የምግብ መፍጫ ስርዓታችሁን በተሻለ ሁኔታ ያስተካክለዋል ማለት ነው። እና በመጨረሻ ደግሞ ጤናማ የደም ዝውውርን ይደግፋል። ቫይታሚን ሲ፣ ቫይታሚን ኢ፣ እንደ ማግኒዚየም፣ እንደ አይረን ያሉ ብዙ ማዕድናትን የያዘ ነው። የደም ፍሰትን ያሻሽላል። የደም ቧንቧ ጤንነታችሁን ይደግፋል እና ደካማ የደም ዝውውርን ለመከላከል ይረዳል። እነዚህ ንጥረ ነገሮች አጠቃላይ ደም ስሮቻችሁን ጤናማ ለማድረግ ለመጠበቅ ይረዳችኋል። ወደ ሴሎቻችሁ ኦክሲጅን አቅርቦት ለማሸጋገርና የደም መርጋት በሽታን ለመከላከል እጅግ የሚረዳችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ጤና አዳምን ከተጠቀማችሁ እነዚህን የጤና ጥቅሞች ታገኛላችሁ። ነገር ግን አለርጂ ያለባችሁ ከሆናችሁ እርጉዝ ሴቶች፣ አጠቃላይ ህጻን ልጆች ጤና አዳምን ባትጠቀሙት ይመከራል። የሄልዝ አዳም የተባለበት ተመሳሳይ ወንዶች የጤና ጥቅም እጅግ በጣም በከፍተኛ ሁኔታ ስለሚሰጥ ነው። አንጎል ጤንነትን፣ የአጥንት ጤንነትን ብዙ ይጠብቃል። አጠቃላይ ጤናማ አካል ብቃት እንቅስቃሴ ከጤናማ አኗኗር ዘይቤ ጋር አጠቃላይ አድርጋችሁ ጤና አዳምን ብትጠቀሙ ከፍተኛ ለውጥ የምታመጡ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜ መለቅላችሁን እንደዚህ አይነት አስተማሪ ቪዲዮ ታገኛላችሁ። ቻው ቻው።